ሰላም እንዴት ናችሁ? የደሱ ሀዲስ ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምናየው የቫይታሚን ሲ የጤና ጥቅሞች ምን ናቸው የሚለውን አብረን ያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር ያደረጋችሁ የኢትዮ አልጎሪዝም ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁም ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋና ሀሳብ ስገባ እንግዲህ ቫይታሚን ሲ በጣም አስፈላጊ የሆነ የማክሮ ኒውትሪየንት አይነት ነው ማለት ነው። በተለይ ሰውነታችን ውስጥ ከሚፈልጋቸው የቫይታሚን አይነቶች በዋነኝነት የሚጠቀስ ነው ማለት ነው። ቫይታሚን ሲ እንግዲህ የበሽታ የመከላከል አቅማችን በማጠንከር እብጠትን በመከላከል ብረት እንዲመጠጥ በማድረግ አይናችን ላይ ቆዳችን ላይ እና አጠቃላይ ጆይንት ላይ የተለያዩ የሰውነት ፓርቶቻችን ላይ በትልቅ ደረጃ ጥቅም የሚሰጥ ነው ማለት ነው። ቫይታሚን ሲ እንግዲህ በውሃ የሚሟሟ የቫይታሚን አይነት ሲሆን ሰውነታችን ስቶር ማድረግ አይችልም ማለት ነው። ስለዚህ ከምግብና በሳፕሊመንቶች ወስደን እጥረታችን ማስተካከል አለብን ማለት ነው። አንዳንዴ እጥረት ከተከሰተ ማለት ነው። ብዙ ጊዜ ግን በጤና ባለሙያ ካልታዘዘ በምግብ የምናገኘው ብቻ በቂ ነው ማለት ነው። አንዳንዴ ግን ከፍተኛ የሆነ እጥረት ሲኖር በሳፕሊመንት መልክ በጤና ባለሙያ ሊታዘዝ ይችላል ማለት ነው። ስለዚህ ሄልዝ ኬር ፕሮቫይደር ካላዘዘ ዝም ብሎ በሳፕሊመንቶች መልክ የሚገኙት መውሰድ አስፈላጊ አይደለም ማለት ነው። በተለይ ደግሞ እንግዲህ ቫይታሚን ሲ እጥረት ሲኖር ቫይታሚን ሲ ወደ አስኮርቢክ አሲድ እጥረት ሲኖር ስከርቢ እየተባለ ይጠራል ማለት ነው። ከመጠን በላይ መውሰድም አንዳንዴ ለክፉ ባይሰጥም ለተለያዩ ነገሮች ሊያጋልጥ ይችላል። በተለይ ደግሞ አንዳንዴ ጋስትሮ ኢንተስታይናል ዲስኮምፎርት ሊያስከትል ይችላል። በተለይ ዲያሪያ ቮሚቲንግ እና አንዳንድ ነገሮች ሊያስከትል ስለሚችል ነው እንጂ የተለየ ሌላ ከፍተኛውን ቶክሲሲቲ ያሳያል ተብሎ አይታሰብም ማለት ነው። ምክንያቱም በሽንት መልክ ስለሚወገድ ማለት ነው። ወይም ደግሞ ሰውነታችን ስቶር ማድረግ ስለማይችል ማለት ነው። ስለዚህ በውሃ የሚሟሙ ቫይታሚኖች እንግዲህ ብዙ ጊዜ ሰውነታችን ስቶር ማድረግ ስለማይችል እና ሰውነታችን ማስቀመጥ ስለማይችል ብዙ ጊዜ ለእጥረት ልንዳረግ እንችላለን ማለት ነው። በምግብና በሳፕሊመንት መልክ ካላገኘናቸው እጥረት ሊኖር ይችላል ማለት ነው። ስለዚህ ሰውነታችን ስቶር ማድረግ አይችልም ወይም ደግሞ ከተመገብናቸው በኋላ በተለያየ ነገር ዲስቻርጅ ሊሆኑ ይችላሉ ማለት ነው። በሽንት መልክ በተለያየ ነገር ሊወገዱ ስለሚችሉ ቶሎ ብለው ለእጥረት ሊዳርጉን ይችላሉ ማለት ነው። እነዚህ በውሃ የሚሟሙ ወይም ደግሞ ዋተር ሶሉብል ቫይታሚኖች ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ቫይታሚኖች ሆርሞን እና ኤንዛይም እንዲሰሩ ኢኒሼት በማድረግ በተለይ ህብረ ህዋሶቻችን እንዲያድጉና በተለይ ለሴል ግሮዝ እና ዲቨሎፕመንትም ትልቅ ሚና አላቸው ማለት ነው። ስለዚህ እንደ መግቢያ ታየን። አሁን ደግሞ መንስኤው ምንድነው ነው? ብዙ ጊዜ የቫይታሚን ሲ እጥረት የሚከሰተው ምክንያቱ ምንድነው የሚለውን ስናይ አንደኛ በቫይታሚን ሲ የበለጸጉ አትክልትና ፍራፍሬዎችን አለመመገብ ነው። ቅድም እንዳልነው ዋንስ ታይም ተመግበን ችግራችን ማስተካከል የምንችለው የቫይታሚን አይነት አይደለም ማለት ነው። ምክንያቱም ስንመገብ ሰውነታችን የሚያስፈልገው መጠን ተጠቅሞ ቀሪውን በሽንት መልክ ሊያስወግድ ይችላል እና ሰውነታችን ስቶር ማድረግ አይችልም። ስለዚህ ዴይሊ የሆነ አመጋገብ ነው እንግዲህ ሊያስተካክለው የሚችል እንጂ በአንድ የተመግበን እናስተካክላለን ማለት አይቻልም ማለት ነው። በተለይ ደግሞ ፍራፍሬዎችን እና አትክልቶችን በተለይ ደግሞ ሲትረስ ፍሩት ያላቸውን አትክልቶች አለመመገብ ለእጥረት ሊዳረግን ይችላል ማለት ነው። ሌላው ደግሞ ከፍተኛ የሆነ አልኮል የሚጠጡ ሰዎች በተለይ ደግሞ አልኮል የሚያዘወትሩ ሰዎች ብዙ ጊዜ ቅድም እንዳልነው ዳይሬቲክስ ኢፌክት አለው አልኮል እና ከዛ ጋር ተያይዞ እንግዲህ በሽንት መልክ እንዲወገድ ያደርጋል። ሌላም አልኮልም እንግዲህ የቫይታሚን ሲ ኮንቴንቶችን ኒውትራላይዝ ማድረግ ስለሚችል ለተለያዩ ቫይታሚን ሲ እጥረቶች ልንጋለጥ እንችላለን ማለት ነው። ሌላው ህገወጥ መድኃኒቶች ናቸው። ብዙ ጊዜ በተለይ እነዚህ መንግስት ወይም ደግሞ ሌጋል ያልሆኑ ድረጎች አጠቃላይ ሲቀጥል ደግሞ አንዳንድ መድኃኒቶች ደግሞ ዝም ብሎ ባለሙያ ምንም ይሄ አዲክቲቭ የሆኑ ሰዎችም ከዛ ጋር ተያይዞ ሊከሰት ይችላል ማለት ነው። ሌላው እና ትልቁ ችግር ደግሞ ኢንተስታይን ላይ ወይም ደግሞ አንጀት ላይ አንዳንድ ችግሮች ካሉ ነው። ብዙ ጊዜ ኢንተስታይን ላይ ቁስለት ካለ በተለይ ደግሞ ማላብዞሬሽን ሲንድረም አይነት ስሜት ካለ በተለይ አልሰሬቲክ ኮላይተስ እና ኢሪቴብል ቦል ሲንድረም ካለ ወይም ደግሞ የኢንፍላሜሽን ችግር ካለ አብዶሜን ላይ ኢንተስታይን ላይ እነዚህ ቫይታሚን ሲ በስርዓት እንዳይመጠጡ ያደርጋል ማለት ነው። ስለዚህ እጥረት ሊኖር ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች አሉ ለቫይታሚን ሲ እጥረት ሊዳርጉ ይችላሉ ማለት ነው። ሌላው እጥረት መኖሩንስ ወይም ደግሞ በቂ ቫይታሚን ሲ ሰውነታችን ውስጥ በበቂ ሁኔታ አለመኖሩንስ በምን መለየት እንችላለን? ወይም ደግሞ ስከርቢ የሚባለው ሂደት እንዴት ነው? በሲምፕተም ሳይንና ሲምፕተሙ እንዴት መለየት እንችላለን የሚለውን ስናይ አንደኛ ቁስል ቶሎ ማይድን ከሆነ ነው። በተለይ ደግሞ ቅድም እንዳልነው
ቫይታሚን ሲ ለኮላጅን መመረት ወይም ደግሞ ሴሎች እንዲያገግሙ በማድረግና ኦልድ ሴሎች በኒው ሴል እንዲተኩ በማድረግ ትልቅ ሚና አለው ማለት። ስለዚህ ቁስል ቶሎ ማይድን ከሆነ ወይ ደግሞ ውንድ ዲሌይንግ ፕሮሰሱ የሚቀንስ ከሆነ ለነዚህ ችግሮች ለቁስል ቶሎ ሊድን ይችላል ማለት ነው። ሁለተኛ የጠፍር መሰበርና መሰንደቅ ችግር ካለም እንደዛው ማለት ነው። ምክንያቱም በተለይ ደግሞ የጠፍር አካባቢ ካፒላሪ ላይ አንዳንድ ችግሮች ካሉ ይሄም የቫይታሚን ሲ እጥረት መኖሩን ያመለክታል ማለት ነው። ሌላው ፀጉር መነቃቀል ነው። ብዙ ጊዜ ፀጉራችን የቫይታሚን ሲ ሲኖር እንግዲህ የፀጉር ፎሊክሎችን በማጠንከር እና ስትሬንግዝ እንዲኖራቸው በማድረግም ትልቅ ተመራጭ ነው ማለት ነው። ነገር ግን እጥረት ሲኖር ፀጉር ፕላኬብል ወይም ደግሞ እንዲነቃቀል ያደርጋል ማለት ነው። ሌላው ደግሞ የመገጣጠሚያ ህመም ችግር ነው። በተለይ ደግሞ ቅድም እንዳልነው ይሄ ኮላጅን እንግዲህ ኮኔክቲቭ ቲሹ እንዲሰሩም ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ የኮኔክቲቭ ቲሹ እነ ካርቲሌጅ፣ ሊጋመንት እና አጠቃላይ ጆይንቶች ጤንነታቸው የተጠበቀ እንዲሆን ትልቅ ሚና አለው ማለት ነው። ከዛ አካባቢ ኢንፍላሜሽንን፣ የኦክሳይድ ውጥረትን እና አንዳንድ ችግሮችን ስለሚቀንስ መገጣጠሚያ ላይ ያለውን ችግር ያስወግዳል። ነገር ግን እጥረት ሲኖር አንዳንዴ የመገጣጠሚያ ህመም ይኖራል ማለት ነው። ሌላው የቆዳ መድረቅና መብለዝ አይነት ነገር ካለ ቅድም እንዳልነው ቆዳችን ላይ እንግዲህ ይሄ ኮላጅን ወይም ደግሞ ኮላጅን በከፍተኛ ደረጃ ቆዳችን ላይ ሲመረት የቆዳችን ጤንነት ይጠብቃል። ነገር ግን የቫይታሚን ሲ እጥረት ሲኖር አንዳንዴ የደም አይሚን የቆዳ መሸብሸብና መብለዝ ሊኖር ይችላል ማለት ነው። ሌላው ደግሞ የደም ማነስ ካለ ነው። ብዙ ጊዜ በተለይ የቫይታሚን ሲ እጥረት ካለ ብዙ ጊዜ ለአብዞርቤሽን ስለሚያገለግል ወይም ደግሞ አይረን ወይም ደግሞ ብረትን ኢኒሼት ለመምጠጥ ስለሚያስፈልግ ብዙ ጊዜ የአኒሚያ ወይም ደግሞ የደም ማነስ ችግር ካለ ከዛ ጋር ተያይዞ ሊኖር ይችላል ተብሎ ይታሰባል የቫይታሚን ሲ እጥረት ማለት ነው። ሌላው ደግሞ የጥርስ መቦርቦር፣ የድድ እብጠትና የድድ መድማት ካለ ብዙ ጊዜ ይሄ ገም ብሊዲንግ ካለ እንግዲህ ብዙ ጊዜ የቫይታሚን ሲ እጥረት እንዳለ ያሳያል ማለት ነው። ቅድም እንዳልነው ለጥርሳችን አጠቃላይ ለጆይንታችንና ለአጥንታችን እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የኮላጅን ምርት በከፍተኛ ደረጃ ስለሚያሻሽል ቫይታሚን ሲ የዚህ እጥረት ካለ ለጥርስ መቦርቦር፣ እብጠትና የድድ መድማት ሊኖር ይችላል ማለት ነው። ሌላው የስሜት መቀያየር ነው እና በሽታዎች ቶሎ እንዲይዙንም ይሆናል ማለት ነው። ቅድም እንዳልነው ቫይታሚን ሲ የበሽታ የመከላከል አቅማችንን ወይም ደግሞ ኢሚኒቲያችን ቡስት በማድረግ ለአንዳንድ የበሽታ አይነቶች እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ የመተንፈሻ አካላት ችግሮች ብዙ ጊዜ ቶሎ እንዲያጠቁን በማድረግ ቫይታሚን ሲ ትልቅ ሚና አለው ማለት ነው። ምክንያቱም አንቲኦክሲዳንት ኢፌክት አለው ማለት ነው። ከዚህ ጋር ተያይዞ እጥረት ሲኖር ብዙ ጊዜ የበሽታ የመከላከል አቅማችን እንዲዳከም ይሆናል ማለት ነው። ሌላው ደግሞ የስሜት መቀያየር ነው። ብዙ ጊዜ ቫይታሚን ሲ በበቂ ሁኔታ መኖር አጠቃላይ የላብ ሆርሞኖች ወይም ደግሞ እነዚህ እኛን ሙዳችን እንዲስተካከል የሚያደርጉ ሆርሞኖች ሊቀንሱ ይችላሉ። በተለይ የነ ዶፓሚን፣ ሴሮቶኒን እና ኖር ኤፒኔፍሪን እንደምንጠራቸው የሆርሞን አይነቶች እንዲቀንሱና ሙዳችን ወይ ደግሞ ወደ ዲፕረስ እንድንሆንና አንዳንድ ችግሮች ልንጋለጥ እንችላለን ማለት ነው። ሌላው ደግሞ የአጥንት መሳሳትን ሊያስከትል ይችላል። ብዙ ጊዜ ቫይታሚን ሲ እንግዲህ የኮላጅን ምርት ወይም ደግሞ የአጥንታችን የላይኛውን ሽፋን በመስራት ትልቅ ሚና ያለው ማለት ነው። ነገር ግን እጥረት ሲኖር የአጥንት መሳሳትና መቦርቦር ይኖራል ማለት ነው። ስለዚህ እንደዚህ አይነት ችግሮች ካሉ የስከርቢ ወይም ደግሞ የቫይታሚን ሲ እጥረት አለ ተብሎ ይታሰባል ማለት ነው። ሌላው ደግሞ ጥቅሞቹ ወይም ደግሞ የቫይታሚን ሲ ጥቅሞችን ስናይ ብዙ ጊዜ ያው ቅድም የጠቀስናቸውን ሪቨርስ አድርጎ መናገር ነው። ነገር ግን አንድ ባንድ ስናያቸው አንደኛ የበሽታ የመከላከል አቅማችን በእጅጉን ያሻሽልናል። እንግዲህ ቫይታሚን ሲ በተለይ ደግሞ ፍሪ ራዲካሎች ሴሎቻችን ዳሜጅ እንዳያደርጉ እንዳይጎዱ በመከላከል ለኦክሳይድ ውጥረትና ለኢንፍላሜሽን እንዳይጠቁ ሴሎቻችን ይከላከልናል ማለት ነው። በተለይ እብጠት ሲኖር የኦክሳይድ ውጥረት ሲኖር አጠቃላይ ስር ለሰዱ በሽታዎች እንድንጠቃ ያደርጋል እና ይህን በመከላከል ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ የሰውነታችን የበሽታ የመከላከል አቅም እንዲጠናከርና ኢሚኒቲያችን ቡስት እንዲሆን ያደርጋል። ቫይታሚን ሲ በተለይ የነጩ የደም ሴሎች ቁጥር በመጨመር ደም ስር በደንብ እንዲሰራጩ በማድረግ ኢንፌክሽኖችን በማስወገድ መርዛማ ንጥረ ነገሮችን ኒውትራላይዝ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ለክሮኒክ ዲስኦርደር እንዳንጠቃ ያደርጋል ማለት ነው። በተለይ ከስኳር በሽታ ጋር፣ ከግፊት ጋር፣ ስትሮክ እና ሌሎች የሰውነት በሽታዎችን በቀላሉ ለነሱ በሽታዎች በቀላሉ እንዳንጠቃ ያደርጋል ማለት ነው። ሁለተኛ ለቆዳ ውበት ነው። እንዳልነው ቅድም ቫይታሚን ሲ በተለይ የኮላጅንን መመረት ወይም ደግሞ ኮላጅን የሚባለውን የፕሮቲን አይነት በከፍተኛ ደረጃ እንዲመረት ኢኒሼት ያደርጋል እና ይሄ የዚህ እጥረት ሲኖር እንግዲህ ብዙ ጊዜ
የቆዳ መጨማደድ፣ የቆዳ መሸብሸብ እና አንዳንድ የደርማቶሎጂካል ፕሮብለም ይከሰታሉ። ስለዚህ ይህን በማስተካከልም ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ ደግሞ ቫይታሚን ሲ አንቲኦክሲዳንት ኢፌክት አለው። ስለዚህ መርዛማ ንጥረ ነገሮች በተለይ ደግሞ ቅድም ያልናቸው ፍሪ ራዲካሎች የቆዳችን ሴሎች እንዳይጎዱ በማድረግ ኢንፍላሜሽን እንዳይፈጠር የኦክሳይድ ውጥረት እንዳይኖር በማድረግም ትልቅ ሚና አለው ማለት ነው። እንዲሁም አንቲ ኢንፌክሽን ባህሪም አለው ማለት ነው ቫይታሚን ሲ። ይሄ ደግሞ የቆዳችን አንዳንድ ችግሮች እንዳይፈጠሩ በተለይ ደግሞ የቆዳ ሽፍታ፣ ይሄ ቡግርና የተለያዩ ደርማቶሎጂካል ችግሮች እንዳይከሰቱ ያደርጋል ማለት ነው። እንዲሁም አንዳንዴ ቆዳችን ላይ ቁስል በሚፈጠርበት ሰዓት ቁስላችን ቶሎ እንዲድን ያደርጋል ማለት ነው። ምክንያቱም አሁን እንዳልነው የኮላጅን ምርት በከፍተኛ ደረጃ ስለሚያሻሽልና የሞቱ ሴሎችን በአዲስ ሴል እንዲተካ ስለሚያደርግ ቫይታሚን ሲ እንዲሁም ቆዳችን ኤላስቲሲቲውን ጠብቆ እንዲቆይ ያደርጋል ማለት ነው። የመሸብሸብ እና ተወጥሮ እንዲቆይ በማድረግ የመሸብሸብ እንደዚህ የተለያዩ ነገሮችን ይከላከልናል ማለት ነው። እንዲሁም ቆዳችን ላይ በተለይ አንዱ የእርጅና ምልክት እንግዲህ ቆዳችን መገርጀፍና መሸብሸብ ነው። ስለዚህ እሱንም በመከላከል የቆዳን እርጅና ይከላከልናል ማለት ነው። ከዚህ ጋር ተይዞ ደግሞ ለአልትራቫዮሌት ራዲዬሽን ሊያጋልጡ የሚችሉ አንዳንድ ነገሮችን በተለይ ደግሞ አልትራቫዮሌት ራዲዬሽን እንግዲህ ቆዳችን እንዳይጎዳም በማድረግ ፕሪቨንት ያደርጋል ማለት ነው። ስለዚህ ይሄ ጥቅም አሉት ማለት ነው። ሶስተኛ ቁስል ቶሎ እንዲድን ያደርጋል። ቫይታሚን ሲ ያላቸው ምግቦች ወይ ደግሞ የሲትረስ ፍሩት ያላቸው ምግቦች አዘውትሮ መጠቀም እንግዲህ የቫይታሚን ሲ ኮላጅን ባዮሲንቴሲስ ሆኖ ያገለግላል። እንግዲህ ይሄ ደግሞ ቁስል ቶሎ እንዲድንና እንድናገግም ያደርጋል ማለት ነው። ብዙ ጊዜ የቫይታሚን ሲ እጥረት ሲኖር ቁስል ዲላይ ያደርጋል ወይም ደግሞ ቶሎ ላይድን ይችላል ማለት ነው። ስለዚህ የሞቱ ሴሎች በአዲስ ሴል እንዲተኩ በማድረግ ወደ ነበረበት እንዲመለስ ያደርጋል ማለት ነው። ደግሞ ይሄ ቲሹ ሜንቴናንስ ብለን ሂደት በከፍተኛ ደረጃ ራፒድሊ በማፋጠን ወደ ነበረበት እንዲመለስ ያደርጋል ማለት ነው። ስለዚህ ቁስልም ቶሎ እንዲድን ያደርጋል ማለት ነው። ስለዚህ ችግር ካለና አንዳንድ የቁስል አለመዳን ካለ የቫይታሚን ሲ እጥረት እንዳለ አመላካች ነው ማለት ነው። አራተኛ ካንሰርን ለመከላከልም ትልቅ ሚና አለው ማለት ቅድም እንዳልነው ቫይታሚን ሲ እንግዲህ እንደ አንቲ ኦክሲዳንት ከፍተኛ አንቲ ኦክሲዳንት ኢፌክት አለው ማለት ነው። ይሄ ደግሞ ኢንፍላሜሽን እና የኦክሳይድ ውጥረት ወይም ደግሞ የኦክሲዴቲቭ ስትረስ ስለምንጠራው ሴሎቻችን ዳሜጅ እንዳያደርግ ወይም ደግሞ አጠቃላይ የሴሎችን ጤንነት በመጠበቅ ወይም ደግሞ እነዚህ ፍሪ ራዲካሎችን ኒውትራላይዝ በማድረግ እንዲወገዱ ያደርጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ በተለይ የኦክሳይድ ውጥረት እና ኢንፍላሜሽን ለብሳት ሲኖር እንግዲህ ለስር ለሰደዱ በሽታዎች ከምንጋለጥባቸው ነገሮች ውስጥ አንዱ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ አንዱ ካንሰር ነው። ካንሰርን በመከላከል ትልቅ ሚና አለው ማለት ነው። በተለይ የሳምባ የጡት የሆድና የአንጀት ካንሰር እንዳይዙን ይከላከልናል ማለት ነው። ሰውነታችን ውስጥ እንግዲህ ያሉ ፍሪ ራዲካሎች እና የካርሲኖጂክ አክቲቪቲዎች እንዳይጨምሩ በማድረግ ወይም ደግሞ ኒውትራላይዝ በማድረግ ሴሎቻችን የተለያየ ጉዳት ይጠብቃል ማለት ነው። በተለይ ደግሞ አሁን ያልናቸው በተለይ ፍሪ ራዲካሎች ሲጠራቀሙ ለኢንፍላሜሽንና ለኦክሳይድ ውጥረት እንዳንጠቃ እብጠት ይኖራል፣ የኦክሳይድ ውጥረት ይኖራል እና በዛ ሂደት ሴሎቻችን ሊጎዳ ስለሚችል እነዚህን በመከላከልም ትልቅ ሚና አለው ማለት ነው። አምስተኛ ካርዲዮቫስኩላር ኢንቴግሪቲያችን በመጨመርም ትልቅ ሚና አለው ማለት ነው። በተለይ ደግሞ አጠቃላይ የካርዲያክ ሴሎች ጤንነታቸው የተጠበቀ እንዲሆን፣ የደም ስሮች ጤንነታቸው የተጠበቀ እንዲሆንም ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ አሁን እንዳልነው ቫይታሚን ሲ አንቲኦክሲዳንት ኢፌክት አለው። ይሄ ደግሞ ኢንፍላሜሽን እንዳይከሰት በተለይ የእብጠት ደም ስሮች ላይ የልብ ጡንቻዎች ላይ አንዳንድ ችግሮች እንዳይፈጠሩ ይከላከላል ማለት ነው። በተለይ ደግሞ ለደም ቧንቧ ጤና እጅግ በጣም አስፈላጊ ነው ማለት ነው። በተለይ ፕሌክ እንዳይፈጠር እንዲሁም የደም ስር ጡንቻዎች የተስተካከሉ እንዲሆኑ በማድረግ የኮላጅን ምርት እዛ አካባቢ የደም ስር ቧንቧዎች ላይ እንዲመረት በማድረግ ትልቅ ሚና አለው ማለት ነው። እዚህ ጋር ተያይዞ እንግዲህ ጠቃሚ ያልሆኑ ኮሌስትሮሎችንም ቁጥራቸውን በመጨመር ጤነኛ የደም ስርና አጠቃላይ የደም ግፊትም እንዳይከሰት ያደርጋል ማለት ነው። በተለይ ኮላጅን እንግዲህ መመረቱ በከፍተኛ ደረጃ የኮላጅን ምርት የሚጠቅሙ ብለድ ቬዝሎች አጠቃላይ የደም ስሮ ዌሎች ወይም ደግሞ ግድግዳዎች ጤንነታቸው የጠበቀ እንዲሆን ያደርጋል ማለት ነው። ከዚህ ጋር ተያይዞ ግፊት እንዳይከሰት ያደርጋል ማለት ነው። እንዲሁም ግፊት ስንከላከል ደግሞ የልብ ኬዝ እንዳይገጥመን ያደርጋል ማለት ነው። ወይም ደግሞ የልብ በሽታ እንዳይዘን ያደርጋል ማለት ነው። ስድስተኛ ኒውሮትራንስሚተር ሴንቴስ እንዲሆንም ቫይታሚን ሲ ትልቅ ሚና አለው ማለት ነው። በተለይ እነዚህ ኒውሮትራንስሚተሮች ኬሚካል ናቸው። እነዚህ ኬሚካሎች ደግሞ እንግዲህ ኮሚኒኬሽን ማፍጠር ነው። በተለይ
የነርቭ ሴሎችን ብሬን ላይ ኮሚኒኬሽን እንዲፈጥሩ በከፍተኛ ደረጃ ያደርጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ እነ ዶፓሚን ሙዳችን ሬጉሌት እንዲሆን በማድረግ ሞቲቬሽናችን እንዲጨምር በማድረግ እና አቴንሽን እንዲሆን በማድረግ ትልቅ ሚና አለው ማለት ነው። እንዲሁም አንዳንዴ ከዲፕሬሽን ጋር ተያይዞ ያሉ ሆርሞኖች እንዲቀንሱ ያደርግልናል ማለት ነው። ስለዚህ ቫይታሚን ሲ እጅግ በጣም የትየለሌ ጥቅም ነው ያለው ማለት ነው። ሰባተኛ ለአይናችን ጤና ነው። በተለይ እድሜ እየገፋ ሲሄድ እንግዲህ ለአይን ስር ለሰደዱ በሽታዎች ልንጋለጥ እንችላለን እና ይሄ ደግሞ በጊዜ ሂደት የመጣ የኦክሳይድ እጥረት የኢንፍላሜሽን ችግር አይን ላይ ሲኖር አሁን እንዳልነው የተለያዩ ፍሪ ራዲካሎች የአይናችን ሴሎች በመጉዳት የሬቲና ችግር እንዲገጥመን ያደርጋል ማለት። ስለዚህ ይህንን እንደ ሴፍ ጋርድ ሆኖ ይጠብቅልናል ማለት ነው። ብዙ ጊዜ እነዚህ ሴፍ ጋርድ ማለት እንግዲህ እንደ ሶልጀር ሆኖ ይጠብቅልናል ማለት ነው። በተለይ ደግሞ ከፍሪ ራዲካሎች ዳሜጅ ይከላከልናል ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደ ካታራክ ወይም ደግሞ የአይን ሞራ ግርዶሽ ማኩላር ዲጀነሬሽን አይነት ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ በሽታዎችን ይቀንስልናል ወይም ደግሞ የአይናችን እይታ ያስተካክልናል ማለት ነው። ስምንተኛ አሁን እንዳልነው የኮላጅን ምርት በከፍተኛ ደረጃ ያሻሽልናል። በተለይ ኮላጅን እንግዲህ የፕሮቲን አይነቱ ነው። ኮኔክቲቭ ቲሹ ላይ በጣም ከፍተኛ ደረጃ እንዲመረቱ ያደርጋል ማለት ነው። በተለይ ደግሞ ስኪን ላይ ቴንደን ላይ ሊጋመንት ላይ ካርትሌጅ እና አጠቃላይ የሰውነት ፓርቶቻችን የኮላጅን ምርት እንዲመረቱ ከሚያደርጉ ነገሮች አንዱ የቫይታሚን ሲ ይዘት ያላቸው ምግቦች ናቸው ማለት ነው። በተለይ ደግሞ ቅድም እንዳልነው የተጎዱት ሴሎችን ቲሹዎችን ሜንቴን በማድረግ አጠቃላይ ቁስል ካለም ቶሎ ሂሊንግ ፕሮሰሱ ተፋጥኖ ቶሎ እንዲድን የሚያደርጉልን የቫይታሚን ሲ ይዘት ያላቸው ምግቦች ናቸው። በተለይ ደግሞ አሁን ያልነው ስኪን ላይ አንዳንድ ችግሮች እንዳይፈጠሩ ሊጋመንቶች ካርትሌጆች ላይ እና ጆይንቶች ላይ አንዳንድ ችግሮች እንዳይፈጠሩ በመከላከል የሰውነታችን ጤና የተጠበቀ እንዲሆን ያደርጋል ማለት ነው። ዘጠነኛ ለአይረን መመጠጥ ወይም ደግሞ ለብረት መመጠጥም ትልቅ ሚና አለው ማለት ነው። ብዙ ጊዜ የቫይታሚን ሲ ሶርሶችን በተደጋጋሚና በመጠኑ መመገብ ከፍተኛ የሆነ የአይረን መመጠጥ ኢንተስታይን ላይ እንዲኖር ያደርጋል። ይሄ ደግሞ በተለይ ለአንዳንድ ችግሮች እንዳንጠቃ ያደርጋል። ለምሳሌ ለአይረን ዲፊሽንሲ አኒሚያ ብለን የምንጠራውን በመከላከል ትልቅ ሚና አለው ማለት ነው። ብዙ ጊዜ አሁን ያልነው የቫይታሚን ሲ እጥረት ሲኖር አይረን ወይም ደግሞ ብረት በከፍተኛ ደረጃ እንዳይመጠጥ ስለሚያደርግ ለደም ማነስ ልንጋለጥ እንችላለን ማለት ነው። በተለይ ደግሞ ህፃናት፣ አዛውንቶች እና ነፍሰ ጡር ለሆኑ እናቶች እጅግ በጣም አስፈላጊ ነው ማለት ነው ቫይታሚን ሲ። ምክንያቱም ሪኳየርመንታቸው በጣም ከፍተኛ ስለሆነ ማለት ነው። አስረኛ ለአጥንት ለጥርስና ለመገጣጠሚያ ጤናም እጅግ በጣም አስፈላጊ ነው ማለት ነው። በተለይ ብዙ ጊዜ የኮላጅን ምርት ስለሚጨምርልን ቅድም እንዳልነው ይሄ የአጥንታችን የጥርሳችን እና አጠቃላይ የመገጣጠሚያ ጤናችን የተጠበቀ እንዲሆን ያደርጋል ማለት ነው። በተለይ አጥንት እንዳይሳሳ የመገጣጠሚያ ችግሮች እንዳይኖሩና የጥርስ መድማት የድድ መድማት የጥርስ መቦርቦርና የድድ መድማት እንዳይኖር ያደርጋል ማለት ነው። ብዙ ጊዜ የቫይታሚን ሲ እጥረት እንግዲህ እንደሚታወቀው ገም ብሊዲንግ ብለን የምንጠራው ይኖራል እና ይህን በማስተካከል ትልቅ ሚና አለው ማለት ነው። 11ኛ ለፀጉር ጤና ነው። በተለይ ደግሞ ቫይታሚን ሲ ብዙ ጊዜ የፎሊክሎችን በማጠንከር ስትሬንግዝ እንዲሆኑ በማድረግ ለተለያዩ ችግሮች በተለይ ደግሞ ለፀጉር መነቃቀል፣ መበጣጠስ እና ለአንዳንድ ለራስ ቆዳ ችግሮች እንዳንጠቀም ያደርጋል ማለት ነው። 12ኛ መርዛማ ንጥረ ነገሮችን ያስወግድልናል። በተለይ ቅድም ያልናቸውን ፍሪ ራዲካሎች ወይም ደግሞ ካርሲኖጀኒክ የሆኑ ሴሎችን ጠቃሚ ንጥረ ነገሮችን ሴላችን ውስጥ እንዳይጎዱ ወይ ደግሞ ኒውትራላይዝ የማድረግ ትልቅ ኃላፊነትን ይወጣል ማለት ነው ቫይታሚን ሲ። ከዚህ ጋር ተያይዞ እንግዲህ እነዚህ ካርሲኖጀኒክ ወይም ደግሞ ፍሪ ራዲካሎች እየቆዩ ሲሄዱ ቅድም እንዳልነው ስር ለሰደዱ በሽታዎች እንድንጠቃ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ እነሱን በማስወገድ ትልቅ ሚና አለው ማለት ነው። በተለይ ደግሞ እንደ ሴፍ ጋርድ ሆኖ ያገለግላል ማለት ነው። የአጠቃላይ የኢሚዩኒቲያችን መጠን ኢንታክት እንዲሆን ቦስት እንዲሆን በማድረግ የበሽታ የመከላከል አቅማችን እንዲጨምር ማድረግ መርዛማ ንጥረ ነገሮችን ሴላችን ውስጥ ያስወግዳል ማለት ነው። ሌላው ከዚህ ጋር ተያይዞ እንግዲህ ክሮኒክ ዲስኦርደሮች እንዳይከሰቱ አጠቃላይ እርጅና ቶሎ እንዳይመጣም ትልቅ ሚና አለው ማለት ነው። 13ኛ ብግነትን ለመከላከል ነው። ቅድም እንዳልነው ኢንፍላሜሽን ወይም ደግሞ እብጠት ስር የሰደደ ሲሆን እንግዲህ በጣም ከባድ ነው። በተለይ ኢንፍላሜሽን አሁን ኖርማሊ ሲኖር አሪፍ ነው። ምክንያቱም
ሪስፖንስ ስለሆነ ማለት ነው። ኢንፍላማቶሪ ሚዲያተሮች ወደ ተጎዳበት ፓርት ሄደው የሆነ የራሳቸውን ሪስፖንስ ይሰጣሉ። ነገር ግን ኢንፍላሜሽን ወይም ብግነት ለብዙ ጊዜ የቆየ ከመጠን በላይ ከሆነ አንዳንዴ ስር ለሰዱ በሽታዎች እንድንጠቃ ያደርጋል ማለት ነው። በተለይ ደግሞ እነዚህ ግፊት፣ የስኳር በሽታ፣ አጠቃላይ ዲኤም ብለን የምንጠራው ለልብ ህመም ወይም ደግሞ ሃርት ዲዚዝ፣ ሃይፐርቴንሽን፣ ስትሮክ እና ለአንዳንድ ችግሮች እንጠቃ ያደርጋል ማለት ነው። ስለዚህ ይህን ሂደትን በማስተካከል ትልቅ ሚና አለው ማለት ነው። እንዲሁም ከፓንክሪያስ ጋር ተያይዞ ወይም ደግሞ ቆሽት ጋር ተያይዞ ያለውን ስራ የኢንሱሊን ስራ ወይም ደግሞ የኢንሱሊን ሴንሲቲቪቲ በመጨመር ለስኳር በሽታ እንዳንጠቀም ያደርጋል ማለት ነው። በአጠቃላይ እንግዲህ የኦክሳይድ ውጥረት እንዳይኖር ትልቅ ሚና አለው ማለት ነው። ብግነትና ወይ ደግሞ ኢንፍላሜሽን የኦክሳይድ ውጥረት እንዳይኖር ቫይታሚን ሲ እንደ ሶልጀር ሆኖ ያገለግላል ማለት ነው። 14ኛ እና የመጨረሻው ኮግኒቲቭ ፋንክሽን ላይ ትልቅ ሚና አለው ማለት በተለይ ቅድም እንዳልነው በተለይ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የበሽታ አይነቶች እንደ አልዛይመር፣ ፓርኪንሰንስ ዲዚዝ ለምንጠራቸው እነዚህ እንዳይከሰቱ ይከላከልናል ማለት ነው። በተለይ ደግሞ አሁን እንዳልነው እነዚህ የፍሪ ራዲካሎች ሴሎቻችን ብሬን ሴሎቻችን ላይ ሲጠራቀሙ ስር ለሰዱ በሽታዎች ልንጋለጥ እንችላለን ማለት ነው። ምክንያቱም እነዚህ መርዛማ ንጥረ ነገሮች ወይም ደግሞ ፍሪ ኤሌክትሮኖች የብሬን ሴሎች ጋር አታች ሲያደርጉ ቅድም እንዳልነው ለተለያዩ ለመርሳት በሽታ በተለይ ደግሞ አልዛይመር፣ ፓርኪንሰንስ ዲዚዝ እንድንጋለጥ ያደርጋል ማለት ነው። ስለዚህ ይህ ሚና እንዳይፈጠር በማድረግ ቫይታሚን ሲ ትልቅ ሚና አለው ማለት ነው። እንዲሁም ሚሞሪያችንና ሚሞሪን ኢምፕሩቭ እንድናደርግ ያደርጋል። ኮግኒቲቭ ፋንክሽን ላይ አጠቃላይ ወደ ስራችን እንድናተኩር ኮንሰንትሬሽን እንዲኖረን አቴንሽን እንዲኖረን ያደርጋሉ ማለት ነው። ቫይታሚን ሲ የበዛባቸው ምግቦች አዘውትረን ስንጠቀም ማለት ነው። ስለዚህ እንደዚህ ያሉ ጥቅም አሉት ማለት ነው። አሁን ደግሞ በቫይታሚን ሲ የበለጸጉ ምግቦችስ እነማን ናቸው የሚለውን ስናይ የመጀመሪያው እንግዲህ ሲትረስ ፍሩት ብለን የምንጠራቸው ነው። አብዛኛው ጊዜ እነ ሎሚ፣ ብርቱካን እና ቤሪ ብለን የምንጠራቸውም ደግሞ የእንጆሪ አይነቶች እጅግ በጣም ከፍተኛ የሆነ የቫይታሚን ሲ ይዘዋል ማለት ነው። ሌላው ብሮኮሊ፣ ይሄ ደግሞ ብሮኮሊም በጣም ከፍተኛ የሆነ ቫይታሚን ሲ አለው ማለት ነው። ጥቅል ጎመንም አለው። ፓፓያ፣ ሀባብ፣ የኪዊ ፍሬ ብለን የምንጠራውም አለው። ቲማቲም፣ ድንች፣ የአበባ ጎመን፣ ቆስጣ፣ አናናስ፣ ማንጎ፣ ሰላጣ፣ ቃሪያና ዘይቱን እንዲሁም በርበሬ አጠቃላይ ቀይም አረንጓዴውም ትልቅ ሚና ያላቸው ማለት ነው። ስለዚህ ከፍተኛ የሆነ ሶርስ ያላቸው ናቸው ማለት ነው። እነዚህን ብንመገብ ችግራችን ማስተካከል እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ በእነዚህ በምግቦች ማናስተካክላቸው ከሆነና ምናልባት ፋርዘር የሆነ ችግር ካጋጠመን ብዙ ጊዜ ከጤና ባለሙያ ጋር ኮሚኒኬት በማድረግ በሳፕሊመንት መልክ መውሰድ ይቻላል ማለት ነው። ብዙ ጊዜ በሳፕሊመንት መልክ እንግዲህ በፓውደር በቾይብል ወይም ደግሞ በሚቆረጠም ሊወሰድ ይችላል፣ በካፕሱል መልክ ሊወሰድ ይችላል እና አንዳንድ በምግብ ማይስተካከል ከሆነ ከጤና ባለሙያ ጋር ቀርቦ ችግራችሁን መፍታት ትችላላችሁ ማለት ነው። ነገር ግን ምንም አይነት በጤና ባለሙያ ያልተያዘዘ ሳፕሊመንት መውሰድ ምንም አይነት አድቫንቴጅ የለውም ማለት ነው። ምክንያቱም በምግብም ማስተካከል ስለምንችል ማለት ነው። ከዚህ ጋር ተያይዞ ደግሞ ከመጠን በላይ መውሰድስ ምን ችግር ሊያጋጥም ይችላል የሚለውን ስናይ ብዙ ጊዜ እንግዲህ እነዚህ ቅድም እንዳልናቸው ወተር ሶሉብል ቫይታሚኖች በሽንት መልክ ስለሚወገዱና ሰውነታችን ውስጥ ስቶር መሆን ስለማይችሉ ያን ያህል ለጤና እክል ያስከትላል ተብሎ አይታሰብም። ብዙ ጊዜ ለክፉ አይሰጡም። ነገር ግን በሲበዛ አንዳንዴ እንደ ዲሃሪያ፣ የሆድ ህመም ሊኖር ይችላል። በአንዳንድ ሰዎች ላይ ደግሞ የስቶን ወይ ደግሞ የሬናል ስቶን ሊያመጣ ይችላል ተብሎ ይታሰባል። እንደ አጠቃላይ ግን የጋስትሮ ኢንተስታይናል ዲስኮምፎርት ሊያስከትል ይችላል ተብሎ ይታሰባል። ቅድም እንዳልነው ያለመመቸት ነገር ሊኖር ይችላል እንጂ ያን ያህል ቶክሲሲቲ አለው ተብሎ አይታሰብም ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች እናንተ ደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።